አሁን ውጪ በቃ ይለኛል። ታውቂያለሽ በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ እርዳ። ቀደም ሲል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበራት አገልግሎት ዘመን ትልቅ ዝና ያተረፈችው ዘማሪት ዘርፌ ከበደ ስለ እምነት ለውጥና አጋጠመኝ ስላለችው ፈተና የሰጠችው ዝርዝር ቃለ ምልልስ በአማንያንና በቤተክርስቲያኑ ደጋፊዎች ዘንድ ሰፊ መነጋገሪያ ሆኗል። ዘማሪቷ በሰጠችው መግለጫ ቀደም ሲል መዳን በኦርቶዶክስ እምነት ብቻ እንደሆነ ታምን እንደነበርና አሁን ግን መጽሐፍ ቅዱስን መሰረት በማድረግ መዳን የሚገኘው በኢየሱስ ክርስቶስ ቤዛነት ብቻ ነው የሚል ጽኑ አቋም መያዟን ይፋ አድርጋለች። ዘማሪት ዘርፌ ይህንን አዲስ ግንዛቤ ይዛ በአገልግሎት ላይ በነበረችበት ወቅት ጴንጤሆች እንዴ የሚል ወቀሳና ከፍተኛ መገለል ይደርስባት እንደነበረ ገልጻለች። በተለይም በናዝሬት ሥላሴ ቤተክርስቲያን በነበራት ቆይታ ወቅት የግድያ ዛቻዎችን የያዙ ወረቀቶች ይደርሷት እንደነበረ፣ በአካልም የድንጋይ ጥቃት ይደርስባትና ምራቅም ይተፋባት እንደነበር በመግለጽ የደረሰብኝ ያለችውን መራራ ስደት በዝርዝር አስረድታለች። ይህ ምስክርነት ይፋ መሆኑን ተከትሎ በቤተክርስቲያኑ ደጋፊዎች ዘንድ በሁለት አይነት ተቃራኒ ምላሾች እየተሰሙ ይገኛሉ። በአንድ በኩል ዘማሪቷ የቤተክርስቲያኗን መሰረታዊ አስተምህሮና የቅዱሳንን አማላጅነት ክዳለች የሚሉ ወገኖች ውግዘቱን እንደሚደግፉና ድርጊቷም እንደ ክህደት እንደሚመለከቱት በስፋት እየገለጹ ነው። በሌላ በኩል ደግሞ ዘማሪቷ በቤተክርስቲያን ቅጽር ግቢ ውስጥ ደረሰብኝ ስላለችው አካላዊ ጥቃትና ዛቻ ክርስትናን የማይወክልና ተቀባይነት የሌለው ተግባር መሆኑን በመጥቀስ በሐሳብ ልዩነት ላይ የሚፈጸሙ መሰል ጥቃቶችን የሚያወግዙ ወገኖችም ቁጥራቸው ቀላል አይባልም። በሌላ ዜና በደቡብ ምዕራብ ኢትዮጵያ ክልል የታርጫ ከተማ ፖሊስ ሰውነቱ ላይ ነዳጅ በማርከፍከፍ ራሱን ያቃጠለውን መምህር በነዋሪዎች ጥቆማ ደርሶ ማትረፉን አስታወቀ። የግል ትምህርት ቤት መምህር ነው የተባለው ግለሰብ ሕክምና ላይ እንደሚገኝም የከተማው ፖሊስ ጨምሮ ገልጿል። የዳወር ዞን ማዕከላዊ የሆነችው ታርጫ ከተማ ፖሊስ ዛሬ ወደ የካቲት 8 2018 ዓ.ም ባወጣው መግለጫ እንዳስታወቀው ግለሰቡ ራሱን ለማጥፋት የሞከረው አርብ ዕለት ረፋድ 4 ሰዓት ገደማ ነው። ግለሰቡ 1 ሊትር ቤንዚን ከነጋዴ በመግዛት ሰውነቱ ላይ እንዳርከፈከፈ የፖሊስ መግለጫ ያስረዳል። ቀጥሎም ከኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስ ላይ በመለኮሱ ሰውነቱን በሳት ማያያዙንም የታርጫ ከተማ ፖሊስ ጽሕፈት ቤት ገልጿል። ይህን የተመለከቱ የአካባቢ ነዋሪዎች የድረሱልኝ ጥሪ የማሰማታቸውን የጠቀሰው መግለጫው በስፍራው ላይ ስራ ላይ የነበሩ የትራፊክ ፖሊስ አባላት መድረሳቸውም ተናግሯል። የከተማው ፖሊስ በአካባቢ ሰዎች ላይ በመተባበር በግለሰቡ ሰውነት ላይ የነበረውን እሳት በማጥፋት በፍጥነት ታርጫ ጠቅላይ ሆስፒታል በማስገባት የሕክምና እርዳታ እንዲያገኝ ተደርጓልም ብሏል። የግለሰቡ ሕይወት እንደተረፈና በአሁኑ ሰዓት ሕክምና ላይ እንደሚገኝም አክሏል። በሰባተኛ ቀን አድቬንቲስት ትምህርት ቤት መምህር የሆነው ግለሰብ ራሱን ለማጥቃት የሞከረው ከግል ሕይወቱና ተያያዥ በሆኑ ጉዳዮች ምክንያት እንደሆነ መናገሩንም ፖሊስ ጨምሮ ገልጿል። ግለሰቡ የመንግስት ተቀጣሪ እንዳልሆነ በመጥቀስ ምንም አይነት ከመንግስት መዋቅር ጋር የሚያገናኝ ነገር እንደሌለና በየትኛው መንግስት መዋቅር የደረሰበት መልካም አስተዳደር በደል አለመኖሩንም አረጋግጫለሁ ብሏል። መምህሩ የመልካም አስተዳደር እንደደረሰበት በማስመሰል በማህበራዊ ሚዲያ ላይ የሚሰራጨው መረጃ ከእውነት የራቀ ውሸት ነው ሲልም አስተባብሏል። በሌላ ዜና አትሌት ፈይሳ ሌሊሳ ወዴት ነው? በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ተወዳጅነትን ያገኘው አትሌት ፈይሳ ሌሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ ደርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና ፖሊሶቹ እንደገለጹት ከሆነ ክስተት የተፈጠረው በነፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የሆነ የንብረት ጉዳት ያደረሰ ሲሆን በመኪና ውስጥም የነበሩ 2 ወጣቶች ላይ የአካል ጉዳት ደርሶባቸዋልም ተብሏል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበረ። የጸጥታ አካላት የተጎዱ ወጣቶችን ወደ ሕክምና አትሌቱን ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ ፖሊሶች እንደገለጹት ፈይሳ በፍጥነት ወደ መኪና በመለስ የጦር መሳሪያ በማውጣት ማን እንደሆንኩ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝርም እንደነበረ ገልጸዋል። በመጨረሻም ሳቻውን አቅሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩም ተነግሯል። ጉዳዩ ዛሬ ላይ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑም ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም የዜናው ዘገባ እስከተጠናቀረበት ጊዜ ድረስ ግን በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ
አትሌቱ ድርጊቱን ከፈጸመ በኋላ ከሀገር ወጥቷል እያሉም ይገኛሉ። አትሌት ፈይሳ ከለውጡ በኋላ ወደ ሀገር ቤት ገብቶ የንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና የህግ የበላይነት ጉዳዮች ላይ የሚሰነዝራቸው አስተያየቶችን ትኩረት ስቦ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑንና አትሌቱን ለመያዝ ክትትል እያደረገ መሆኑንም ገልጿል።